የአባቶች አር ነው ተብሎ የደረቀ አር ሲበላይቼ ለረጅም ሰዓት ነው ዝግር ብሎኝ ማለት ነው። ለምሳሌ ዜናውን ሰምታላ መታገታቸውን አልሰሙም። ገዳማውያኖቹ እንዲህ አይነት መልእክት ላኩል። ስታስቡት እንደው የማያልፍ ስልጣን አለ። ይበቃል። እስካሁን ብዙ ዋጋ አስከፍላችሁናል። እናንተም ብዙ ዋጋ ከፍላችኋል። ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ እንደምን አረፈዳችሁ ነው። ዛሬም በወቅታዊና በአዲስ በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮአችን በዛሬው መነጋገሪያ አጀንዳችን እንግዲህ አሁንም ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምን ዋለች እንደምን አደረች፣ እንዲሁም ደግሞ ኢትዮጵያስ እንደምን ዋለች እንደምን አደረች፣ በፖለቲካው ዙሪያ ምን እያጋጠመ ነው የሚለው ነገር አብረን የምንመለከት ይሆናል። በዚህ ጉዳይ ላይ ምንም አይነት ሀሳብ አስተያየት አንሰጥም። እናንተ ሀሳባችሁንና አስተያየታችሁን ኮሜንት ቦክስ ላይ ታስቀምጡልኛላችሁ። ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወደ ስታስቡት እንደው የማያልፍ ስልጣን አለ። እስኪ ሁላችሁም አይዟችሁ የለም ማለት እንዴ በዘመናችን አይተን የለ እንዴ ከጃንሆይ ጀምሮ እኔም በእኔ እድሜ ብዙ አይቻለሁ አይደል? ያላለፋለ ለምን ነው ሰዎች የማያልፍ የሚመስላቸው? እንደው እኔ ግርም የሚለኝ ይሄ ብቻ ነው። ለምን ነው እንዴ እያወቁ እንዴ እና አጠገባቸው ነበሩ የሉ ነገ እነሱ የሉ እኛው መቼ እንኖራለን ቢሉ ይዋሹ እንጂ ማን የኖረውን ይኖራል? ያልፋል እኮ የምታዩት አይደል? ወጣ ካሉ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳ። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ አለ? ታዲያ መድኃኒቱ ምንድን ነው? እንደው ክፉን ነገር ብቻ ሳይሆን መድኃኒቱ ምንድን ነው? እስኪ ንገሩኝ። አዎ ትንሽ ስልጣን መቼም ክፉ ናት አይደል? ስልጣን ዛሬ ዓለምን ግራ የሚያጋባ የምታዩት ሰማዩን ምድሩን ባህሩን እያበላሸ ያለ ስልጣን። በየትኛውም ቦታ ባለስልጣኖች ናቸው ዛሬ ዓለምን ግራ ግብት ያደረጉት። ሰው በሀገሩ እንዳይኖር ሰው ሀገር ሄደው ባህሩን የብሱን እና ስልጣን ክፉ ነው። ደግሞ እኮ እንደሚያልፍ ይታወቃል። መቼም በእውነቱ አንድ ባለስልጣን ነገ እንደማይኖር ያውቃል አይደል? እንደው ስታስቡት እንደው የማያልፍ ስልጣን አለ። እስኪ ሁላችሁም አይዟችሁ የለም ማለት እንዴ በዘመናችን አይተን የለ እንደው ከጃንሆይ ጀምሮ እኔም በእኔ እድሜ ብዙ አይቻለሁ አይደል? ያላለፋለ ለምን ነው ሰዎች የማያልፍ የሚመስላቸው? እንደው እኔ ግርም የሚለኝ ይሄ ብቻ ነው። ለምን ነው እንዴ እያወቁ እንዴ እና አጠገባቸው ነበሩ የሉ ነገ እነሱ የሉ እኛው መቼ እንኖራለን ቢሉ ይዋሹ እንጂ ማን የኖረውን ይኖራል? ያልፋል እኮ የማያልፍ የለም። ይሄ ነው አልገባን ያለ ዘመዶች። ለሚያልፈው ጥሩ ነገር ብንሰራ ምን አለ? ጥሩ ታሪክ፣ የማያልፍ ታሪክ። አዎ አሁን ኒቆዲሞስ እኮ ዛሬ የለም። ያላለፈው ታሪኩ ነው ኒቆዲሞስ፣ የማያልፍ ታሪክ። አሁን ከፈሪሳውያን አንድ ስመ ዝክር ያለው የለም፣ የኒቆዲሞስ ብቻ ነው። ለምን? እግዚአብሔር ጋር ያደረገው ውይይት። እና እኛም የማያልፈው እግዚአብሔር ጋር ያለው ኑሯችን ነው እንጂ ይሄማ ምን አለው ብላችሁ ነው። ያልፋል። ራሳችሁን አታታሉ፣ አትሞኙ። በፍቅር በሰላም ኑሩ። አዎ በሰላም መኖር ይሰለቻል እንዴ? ይሰለቻል? እስኪ ንገሩ፣ ይሰለቻል? ምኑ ይሰለቻል? በእውነት በሰላም መኖር፣ አብሮ መብላት፣ አብሮ መጠጣት፣ መረዳዳት ምኑ ይሰለቻል? የውስጥ ደስታ አለ።
እንዴ ክፉ ነገር እኮ የግድ ህሊና እንዳላርም እየጮኸ እኮ ነው። በጉልበት እኮ ነው የምንኖር። ክፉ ነገር ስናደርግ ይጮሃል እኮ ኧረ አይሆንም ይላል። ነፍስ ትጮኻለች። ሰው ግን ያን ሁሉ ጥሶ በግድ አደጋ ላይ ይወድቃል። እና ሌሊት የተባለ ያ ነው። ሌላው እንደው እንደምናውቀው በኑሯችን ሌሊት ጥሩ ነው ለጥናት። አው ሰው ሁሉ እንደው ቤት ስብስብ ሲል አየር ንብረቱ ረጭ ሲል ጥናት ይመቻል። ኮሽ አይልም፣ ድምፅ የለም እና ለትምህርት ስለሚመች ነው ሌሊት የሄደው ይባላል። ይሄ ጥሩ ነገር ነው፣ እውነትም ነው። የቀድሙም እውነት ነው። መቼም ቀን ሲከፋ ቀኑ ሌሊት ይሆናል። ቀን ሲከፋ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። ክፉ ቀን ቀኑ ያው 12 ሰዓት ሰዓቱ አይደለም። አዎ ሰው እንደ ልቡ ካልተንቀሳቀሰ ዛሬ እኮ ሰው በቀን አይሄድም እንዴ ምናየው አይደል? ችምዬ አዲስ አበባ ብቻ ናት እንግዲህ ብዙ ምዕመናን እኛም አናውቃችሁ እግዚአብሔር የሚያውቃችሁ ብዙ ቅዱሳን አላችሁ። በእናንተ ሌሎችም ብዙ አባቶች ቅዱሳን አሉ። እንደው ይችን ከቦ ይዞልናል። በእውነት ምየ ነው ምላት እኔ አዲስ አበባ ምየ ይህን ሁሉ ከአራቱ ማዕዘን የመጣው ምንም ልብስ የሌለው ራቁቱን መጥቶ የሚለብስባት ጫማ የማያውቅ ጫማ ያረገባት ብር ያልቆጠረ ብር የሚቆጥርባት ጎጆ የሌለው ፎቅ የሰራባት ምየ አዲስ አበባ አይደለችም? እስቲ እንደው እልል በሉላት እምዬ አዲስ አበባ በእውነት። አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቁሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ አለ? ታዲያ መድኃኒቱ ምንድን ነው? እንደው ክፉን ነገር ብቻ ሳይሆን መድኃኒቱ ምንድን ነው? እስኪ ንገሩኝ። እስኪ አንድ ሰው ይንገረኝ። መድኃኒቱ ለዚህ ምንድን ነው? ምንም ዝሙ ነው እንጂ አይሰማም የምትሉ ጸሎት ጥሩ ነው። አዎ ስሟንማ ይዛችኋል። እንዴት እንደምጸልዩ ነው እንጂ ኦርቶዶክሳውያን ወጣቶች የቤተክርስቲያን ባለቤት ናቸው። እንዲያው እናንተ መባ ጣሉ አያገባችሁም ሌላው ለኛ ጣሉት የሚለው አይሰራም አይሰራም። እንዲያው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል አይሰራም። ቤተክርስቲያን ሁሉም ባለቤት ነው መጠበቅ አለበት። ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማንጮኸ ከ3.25 ቢሊዮን በላይ ንብረቷቸው ወድሟል። ማንጮኸላቸው ትልቅ ሀብት የነበራቸው ለማኝ ሆነዋል። ማንጮኸላቸው አባት ያለው ጮሃል እንዴ? አልጮህም። ይሄም መጮህ አለብን። ይሄ አንድ ሆኖ ማሰብ ይጠይቀናል። አይ ምን አገባቸው እንዲሆነ አንዳንዶች የለም ፖለቲካ ማለት ነው። ቤተክርስቲያን አትቃጠል ማለት ፖለቲካ ነው። ክርስቲያኖች አይሙቱ ማለት ፖለቲካ ነው። በህልውና ኑሩ ማለት ፖለቲካ ነው። የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው። አባቶች ይከበሩ ማለት ፖለቲካ ነው። ፖለቲካ ማለት እኮ አንተ ወረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው። እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ነው ያልነው። ኦርቶዶክስ መሆናችን እንዳንኖር አያደርግም ነው ያለነው። ቤተክርስቲያን የጥቃት ማዕከል ሁናለች። ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች። ስሟ ጠልሽቷል። ምንድነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል። ይሄን አይነት ጥያቄዎች ሲነሱ የምንቀጠቀጠው በራሳችን ዱላ ነው።
የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም ቸገረን በጣም። የአባቶች አር ነው ተብሎ የደረቀ ሲበላ አይቼ ወላሂ ለረጅም ሰዓት ነው ዝግር ብሎኝ ማለት ነው። አጽሪን ያስተፋኝ እናቴ። ይሄ የውሃብያ ኡስታዝ የዋሸውን ውሸት ሰምታችኋል። ነገር ግን ደግሞ ትክክለኛው መረጃ አሳያችኋለሁ። እሸቱ መለሰ የበላው ቋርፍ እንጂ ሌላ ነገር አይደለም። ይልቁም ደግሞ ቆሻሻ ነገርን እንዲጠቀሙ ማን እንዳዘዛቸው ከነብያቸው አፍ ላይ የተነገረውን ሐዲስ አነብላችኋለሁ። በምን አይነት ውሃ ውዱ ሲያደርጉ እንደነበረ ምን አይነት ውሃ ጠጡ ብሎ እንዳዘዛቸው ማለት ነው። ከዛ እናንተ እንደተለመደው ኦርቶዶክሳውያን አካውንቱን ፎሎ ቪዲዮ ደግሞ ጋብታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት እንታውቁልኝ በእግዚአብሔር ስም እጠይቃችኋለሁ። ይሄ ምናልባት ለብዙ ሙስሊሞች የመዳኛ መንገድ ሊሆን ስለሚችል አብዝታችሁ እንድታዳርሷቸው በእግዚአብሔር ስም ጋብዛችኋለሁ። እንደተለመደው 3 ሰከንድ ስጣችሁና ወደ ሐሳባችን እንገባለን ማለት ነው። አመሰግናለሁ። ወደ ሐሳባችን ስንገባ በነገራችን ላይ እሸቱ መለሰ የሰራውን ዶክመንተሪ ዋልድባ ገዳም ውስጥ ገብቶ ሲበሉ የነበረው ምን እንደሆነ ወይም ደግሞ የገዳማውያንን ሕይወት ለመቅመስ ፈልጎ ቋርፍ እንዲሰጡ ጠይቋቸው ነበረ። እሱን ነው ሲበላ የነበረው። አሁን እስኪ ዶክመንተሪውን ከመግቢያው ጀምሮ ያለውን አንዳንድ ነገሮች ቀያጭ ቤላ ሰማችሁ። እናንተ ደግሞ ቪዲዮውን በትዕግስት እንድትከታተሉ በእግዚአብሔር ስም እጋብዛችኋለሁ። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድነው? ምን ይመስላል? በአይናችን እናየዋለን። ልቅመሰው ምንም አይለኝም። ምንም አይል ያባቶች ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያመጣለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም እንግዶት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ልቅመሰው ስለኛ ልቅመሰው ልቅመሰው አባ ምንም አይለኝም። ምንም አይል የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረከላቸው። እንግዲህ እንደተመለከታችሁ ነው እሸቱ መለሰ የበላው ቋርፍ ሆኖ ሳለ እነርሱ ግን የአባቶችን ካካ በላ ብለው በውሸትና በሐሰት ክስ ኦርቶዶክስ ቤተክርስቲያን ላይ አፋቸውን ሲከብቱ ነበረ። ከዚያም አልፎ ደግሞ ዓለምን ንቀው በገዳም የኖሩ አባቶቻችንን ደግሞ ስማቸውን ሲያጠፉ ነበር። እነዚህ አንዳንድ የውሃብያ ኡስታዞችና ሚዲያዎች ተረባርበው ማለት ነው። በነገራችን ላይ በውሸት የቆመ መሰረት ስለሌለን ምንም የምንናወጽበት ምክንያት የለንም። ነገር ግን ደግሞ በውሸት የቆመው እስልምና በምን አይነት አስተምሮ ውስጥ እንዳለፈ ደግሞ አንድ መረጃ አሳይቻችሁ መለሳለሁ ማለት ነው። ሱናን አቢ ዳውድ 67ኛው ቁጥር ላይ ስንመለከት የአላህ መልእክተኛ ሆይ የቡዳን ውሃ ቆሻሻ ገብቶበታል፣ የሴቶች ወራዊ ልማድ ጨርቅ ወይም ደግሞ የሞተ ውሻ እና ሌሎችም ቆሻሻዎች ገብተውበታል፣ ከዚህ ውሃ እንጠቀሙ ብለው ይጠይቋቸዋል። እሳቸው ደግሞ ምናሉ ብለው ይመልሳሉ፣ አዎ ተጠቀሙት፣ ውሃ ንጹህ ነው፣ ምንም ነገር ቢገባበትም እንኳን ሽታ እስካልቀየረ፣ ከለር እስካልቀየረ፣ ጣዕሙን እስካልቀየረ ድረስ ውሃ ንጹህ ነው፣ ውዱ አድርጉበት፣ ጠጡት ብለው አስተላልፈውላቸዋል መልእክት ማለት ነው። ሱናን አቢ ዳውድ ዘግቦ የምናገኘው ዘገባ እንደዚህ አይነት ቆሻሻ ነገር ነው ማለት ነው። እሱን ተሸክሞ ነው እኛ ጋር መጥቶ አፉን የሚከፍት ያውም በውሸት ማስረጃ ሳይኖረው በውሸት ሰው በሰራው ቪዲዮ ላይ ተነስተው ማለት ነው። መጀመሪያ አንድ ነገር ለመስራት ስትፈልጉ አጥርታችሁ እዩ፣ ከዚያም በኋላ መንቀፍ ትችላላችሁ። ነገር ግን የሚነቀፍ ነገር የለንም በእርግጥ ስፔሻሊ እኛ ኦርቶዶክሳውያን ማለት ነው። አፋችሁን የምትከፍቱበት ምክንያት የላችሁም። እናንተ በተለይ ደግሞ በውሸት መሰረት ላይ የቆማችሁ ሰዎች በዛ በታች በሰፈር ያላችሁ ሙስሊም ወገኖቻችን፣ ሙስሊም እህት ወንድሞቻችን እንደው በእግዚአብሔር ስም ነው የምናሳስባችሁ። ይሄንን እንኳን ጉድ እያያችሁ ይሄን ውሸታቸውን እንኳን እያያችሁ አሁንስ ጌታን እንዳትቀበሉ የሚይዛችሁ ነገር ምንድነው? መታችሁ ጌታን ተቀበሉ፣ ለነፍሳችሁ እረፍትን ታገኛላችሁ፣ ዘላለማዊ ሕይወት ዘላለማዊ ግነትን ታገኛላችሁ። አይኖ ብዙዎች እየወጣችሁ እናውቃለን። አሁንም ደግሞ ብዙዎች ስፔሻሊ ወጣቶች መመራመር፣ ማንበብ፣ ማስተዋል፣ ማገናዘብ ስለምትችሉ መጣችሁ ጌታን እንድትቀበሉ በእግዚአብሔር ስም እናሳስባችኋለን። ሁላችሁንም ሙስሊሞችን እንወዳችኋለን። ነገር ግን ደግሞ ከአስተምሮቱ ጋር ደግሞ ጸብ ካለብን እንኳን ከሱ ጋር ነው እንጂ የሚሆነው ከምእመናኑ ጋር አይደለም። ሰዎችን ደግሞ አንጠላም። ስፔሻሊ እንደዚህ አፋቸውን የሚከፍቱ ሰዎች ነው ማለት ነው። እኛ የምንጠላው አይዲዮሎጂያቸውን እንጂ ሰዎችን አይደለም። ስለዚህ እኛ ማንን እንደማንጠላ ተረድታችሁ መታችሁ ትክክለኛውን መንገድ እንድትከተሉ በእግዚአብሔር ስም እናሳስባችኋለን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮ ነው ጋብታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣
ዱት ላይክ ፌቨራይት እንድታደርጉ በእግዚአብሔር ስም እጋብዛችኋለሁ። ሰላም እያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። የዋልድባ አባቶቻችን በረከት በእኛ። በዚህ ጉዳይ ላይ ትንሽ ሀሳብ ላጋራችሁ። እንግዲህ ዩቲዩበር እሸቱ መለሰ በአንድ ገዳም ቦታ ላይ ሄዶ እንግዲህ ከብዙ ነገሮች የሚሰራን ነገር ቀመሰ። ሙስሊሞች በዚህ ጉዳይ ላይ ምን ያሉ የአባቶችን አይነ ምድር እየተመገበ ነው በማለት የራሳቸውን የፖለቲካ አጀንዳቸውን እያራመዱ ይገኛሉ። ቅዱስ ቤተክርስቲያናችንን ሰድበው ለሰዳቢ ለመስጠት አሰድበው ቤተክርስቲያን እንዲህ ነች ብለው ለመናገር ያክል እንደተመለከታችሁት ቅዱስ ቤተክርስቲያንን ለማብጠልጠል ለማዋረድ የመኮሩበት ርቀትና ሂደታቸውን አይታችኋል። እንግዲህ አባቶቻችንም ደግሞ ምን ሲሉ ተናግረዋል፣ እንስማቸው። ገዳማያኖቹ እንዲህ አይነት መልእክት ላኩልን። የዋልድባ ገዳማያን አባቶች ላኩት መልእክት ነው። በጻድቅ ላይ በትዕቢትና በንቀት በውሸት የሚናገሩ የሽንገላ ከንፈሮች ይዘጋሉ። መዝሙር 30 ምዕራፍ 30 ከቁጥር 18። ይሄንን ብለውኝ የቋርፍ ምግብን በተመለከተ እንዲህ አሉ። የቋርፍ ምግብን በተመለከተ ለተነሳው ተቃውሞና ለተፈጠረው ብዥታ የተሰጠ ማብራሪያ ለኮሜዲያን እሸቱ መለሰ የቀረበ ልዩ ምስጋና። በዋልድባ ዳልሻህ ኪዳነ ምሕረት ማህበረ ደናግል የእናቶች አንድነት ገዳም በአባቶችና በእናቶች ሕይወት ዙሪያ ቅዱሳን የሚመገቡት ቋርፍ በማንኳሰስ በሶሻል ሚዲያ ላይ በአንዳንድ የእስልምና አክራሪዎች ፈጽሞ ከእውነት የራቀ ሰብአዊነት የጎደለውና የተዛባ ትርጉም ሲሰጥ ተስተውሏል። ይህ መግለጫ ለትችት ለቸኮሉና እውነታውን ማወቅ ለሚፈልጉ ወገኖች የተሰጠ ታሪካዊና መንፈሳዊ ማብራሪያ ነው። የገዳሙ ታሪክ ዋልድባ ገዳም በጦር ያይደለ በፈጣሪ የተገደመ ቅዱስ ቦታ ነው። ይህንን ታላቅ ገዳም ጌታ ራሱ በቅዱሳት እጆቹ ለ3 ጊዜ ያህል ባርኮታል። ይኸውም የመጀመሪያ ባርኮት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር በስደቱ ጊዜ የባረከው በመሆኑ ሁለተኛው ባርኮት በ484 ዓመተ ምህረት ከቡልጋ የመጡ ምዕመናን መነኮሳት በስፍራው ሲያስቀምጣቸው የባረከው በመሆኑ ሶስተኛው ባርኮት የታላቁ ጻድቅ አቡነ ሳሙኤል ዘዋልድባ የቃል ኪዳን መሬት አድርጎ ሲሰጣቸው ገዳሙንና መሬቱን በቅዱሳት እጆቹ የባረከው በመሆኑ ቋርፍ ሶስቱ ምክንያት ማለት ነው። ቋርፍ የት ይበቅላል? እሱ ራሱ በገደበውና በሶስት ታላላቅ ወቅቶች በባረከው በዚህ ቅዱስ ምድር ላይ ለቅዱሳኑ ሲሳይ የሆኑ ዘንድ 3 እጽዋት አይነቶች ይበቅላሉ። ቋርፍ የሚባለውም በዚህ ገዳም የሚኖሩ ምድራዊ ፍላጎታቸውን የገደሉ የገዳማውያን ቅዱሳን አባቶችና እናቶች ምግብ እንጂ አንዳንዶች በስድብና በድንቁርና እንደገለጹት አጸያፊ ነገር አይደለም። ቋርፍ ከነዚህ ንጹሃን እጽዋት በሁለት መንገድ ይዘጋጃል። የመጀመሪያው አይነት በዚያው በቅዱሱ ምድር ከሚበቅሉትና ስር እጽዋት ከሆኑት ከጣብሌና ከግመሎ ወይንም ደግሞ ድንች ከሚመስሉ የአትክልት ዝርያዎች የሚዘጋጅ ነው። እነዚህ እጽዋቶች ተቆፍረው ከወጡ በኋላ መራራነታቸው እንዲቀንስ ለ7 ቀናት ያህል በውሃ ውስጥ ይዘፈዘፋሉ። ከዚያም ተፈልፍለው ተደቁሰው ይዘጋጃሉ። ሁለተኛው አይነት በገዳሙ የሚበቅለው ያልበሰለ ሙዝ በለጋነቱ ተቆርጦ በውሃ ተቀቅሎ እንዲደርቅ ይደረጋል። ይህ የደረቀው ሙዝም ልክ እንደ ጣብሌው ሁሉ እንደ ቋርፍ ይቆጠራል። የአመጋገብ ስርዓቱ ይህ ምግብ የሚበላው እንዲሁ በባዶ አይደለም። የራሱ የሆነ የገዳማዊ ስርዓት አዘገጃጀት አለው። ቋርፉን ለመበላት ሲዘጋጅ በመጀመሪያ በደንብ ይቀቀላል። ከዚያም ጣዕም እንዲሰጠው የኑግ ድጉስ፣ የበርበሬ ድቁስና ጥሬ ጨው ተጨምሮበት በአግባቡ ይበላል። ይህ የሚያሳየው ምግቡ ፈጽሞ ንጹህ የበሰለና ስርዓተ ገዳሙን የጠበቀ መሆኑ ነው። ቋርፍ ትህትናና መንፈሳዊ ትርጉሙ ደግሞ ይህ ምግብ ለመብላት የሚከብድ መራራ ቢሆንም አባቶቻችንና እናቶቻችን ይህንን ምግብ የሚመገቡት ያለ ምክንያት አይደለም። ገዳማውያኑ አባቶቻችንና እናቶች ምድራዊ የቅንጦት ምግብን በመናቅ ለሆድ ፍላጎት ባለመገዛት ፈጣሪ በዚያ በበረሃ በሰጣቸው መራራ ቅጠልና ስረ እጽዋት ላይ ፈጽመው በማመስገን ባላቸው ነገር በመደሰት የታላቅ ምግብ ትህትና ተጋድሎ ያሳያሉ። ይህን የሚያደርጉትም ጌታችን በዕለተ ዓርብ በመስቀል ላይ ሳለ
የጠጣውን መራራ ሐሞትና ኮምጣጤ ለማስታወስ ማቴዎስ ምዕራፍ 27 ከቁጥር 34 እና ዮሐንስ ምዕራፍ 19 ከቁጥር 29 እና ሐዋርያው ቅዱስ ጳውሎስ ለሌሎች ሰብኬ እኔ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ባለው መሰረት አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 እንዳለው የስጋን ጊዜያዊ ክብርና ጥገኝነት ለነፍስ ቅድስና በትህትና ለማስገዛት ነው። ይህን መራራ ምግብ እመቤታችን፣ አቡነ ሳሙኤል፣ አቡነ ተክለ ሃይማኖት፣ አቡነ ሚናስ እና ቅድስት ወለተ ጴጥሮስን የተመሳሰሉት ታላላቅ ቅዱሳን ምድራዊ ቅንጦትን ትተው ፈጣሪያቸውን ያገለግሉበት ጥንታዊ ስንቅ ነው። እንደ ቅመም የተጨመረ ጣፋጭ ለምሳሌ በዓለማዊ ሕይወት ውስጥ እንኳን ሰዎች ለስጋ ጤንነታቸው ሲሉ እጅግ መራራ የሆኑትን እንደ እሬትና ኮሶ እንዲሁም የመድኃኒት እጽዋት ስሮችን ያለምንም ማማረር ያዘጋጃሉ፣ ይጠጣሉ። ታዲያ ለስጋ ጊዜያዊ ጤና መራራ ነገር በደስታ ከተዋጠ ሌሊትና ቀን ስለ ሀገር ሰላም፣ ስለ ሰው ልጅ ሁሉ ደህንነት በጾምና በጸሎት የሚተጉ የገዳም ቅዱሳን ለነፍሳቸው ቅድስናና ለፈጣሪ ፍቅር ሲሉ ስጋቸውን በመራራ ምግብ ቢቀጡ እንዴት ነውር ሊሆን ይችላል? ይልቁንስ ይህ የነፍስ መድኃኒት መሆኑን ማስተዋል አይገባምን? በጻድቅ ላይ የሚሳደብ አፍ ፍርዱ በስተጀርባ ያለው ሴራ በመዝሙር 30 ቁጥር 18 ላይ የተጠቀሰውን መለኮታዊ ቃል ስናስተውል የምንረዳው ታላቅ እውነት ነው። የሰዎችን መንፈሳዊ ተጋድሎ ንጽህናና ስርዓት ካለማወቅና ካለመረዳት የሰውን ክብር በሚነካ መልኩ እጅግ አጸያፊ ቃላትን ተጠቅሞ በቅዱሳን ላይ መሳለቅ የለየለት ድንቁርና ከመሆኑ በላይ መለኮታዊ ፍርድን ያመጣል። ይህ አክራሪዎች የሚያደርጉትን ጥቃት ከተራ አለማወቅ የመነጨ ሳይሆን በስተጀርባው የሃይማኖት ግጭት ለመፍጠር የታቀደና የተሴረ አደገኛ ሴራ ያዘለ ነው። የሀገሪቱን ታላቅ ታሪካዊና መንፈሳዊ አምድ የሆነውን የገዳማት ስርዓት በማንኳሰስ ህዝብን ከህዝብ ለማጋጨት የሚደረገው ይህን እኩይ ሙከራ ምዕመናን በንቃት ሊገነዘቡትና ሊከላከሉት ይገባል። ቅዱስ ዳዊት የሽንገላ ከንፈሮች ይዘጋሉ ሲል እግዚአብሔር ስለ ጻድቃኑ ክብርና ተጋድሎ ተቆርቋሪ መሆኑንና በቅዱሳኑ ላይ በትዕቢት በንቀትና በውሸት የሚናገሩትን የጥፋት አፎችን ሁሉ በኃይሉ ጸጥ እንደሚያደርጋቸው ማረጋገጫ የሰጠበት ነው። ክርስትና ስጋን መጎሰም፣ ፍላጎትን መግታትና በጸሎት መጽናናት መሆኑን ማወቅ የሰለጠነ የአእምሮ መገለጫ ነው። ስለ ኮሜዲያን እሸቱ በጎ ተግባር የተሰጠ ታላቅ ምስጋና። አንዳንድ አካላት የገዳሙ ተጋድሎ ለማጣጣልና የጥፋት ሴራቸውን ለመርጨት ምላሳቸውን ቢያረክሱም ኮሜዲያን እሸቱ መለሰ ግን ወደ ስፍራው የሄደበት ዓላማ ግልጽና እጅግ የተቀደሰ ነው። ወደ ስፍራው እሱ ወደዚያ ያቀናው በዋልድባ እንዳልሻህ ኪዳነ ምሕረት ማህበረ ደናግል የእናቶች አንድነት ገዳም ያለውን የእናቶች የውሃ ችግር ለመቅረፍ ነው። እስከዚያው ድረስ በአካል በመሄድ ከአባቶች ቋርፍን ተቀብሎ በመቅመስ የእናቶችን ሮሮና የውሃ ችግር ለዓለም ሕዝብ ለማሳየት ያደረገውን ደግነትና ታላቅ ተግባር እጅግ የሚያስመሰግን ነው። ለሀገር ባለውለታ የሆኑትን ሌሊትና ቀን ስለ ሀገር ሰላም የሚጸልዩትን እናቶች የውሃ ችግር ለመቅረፍ መነሳት ትልቅ የህሊናና የሞራል ልዕልናን ያሳያል። እሸቱ ላሳየው በጎነት ፈጣሪ አገልግሎቱን ይባርክ፣ ዋጋውንም በቅዱሳኑ ጸሎት ይክፈለው። የአባቶቻችንና የእናቶቻችን በረከትና ረድኤት ከሁላችን ጋር ይሁን። መምህር አባ ተክለ ሃይማኖት ኃይለ ማርያም የሰሜን ጎንደር ሀገር ስብከት የገዳማት ክፍል ኃላፊ ናቸው። ከዋልድባ ገዳም በተነሳው አጀንዳ ጉዳይ ላይ ይህን ምላሽ የሰጡት እኛም እነግራችኋለን። ቋርፍ በርገር አይደለም። ቋርፍ ደግሞ ፒዛ አይደለም። ፒዛ ለምትበሉ ሐሰተኛ ፓስተሮች፣ በርገር ለምትበሉ ዋሃብያ ጽንፈኛ፣ እኛ የምንናገረው እስልምናን አይደለም ፕሮቴስታንትን አይደለም፣ ጽንፈኛ በእስልምና ስም የተቀመጣችሁ ሽብር ነዢዎች በእሸቱ አስታካችሁ ገዳምን ለመንካት ቅዱሳኑን ለመንካት ለተናገራችሁት ንግግር ምላሽ ሆናችሁ ዘንድ በእነሱ መነሻ ምክንያት ሳታውቁ እንድትናገሩ እድል የከፈተላችሁና ዕጣውን በክፉ ቃላት ለተጠቀማችሁ ሁሉ ቋርፍ ስር እንደሆነ በግልጽ እንድታውቁት ሀገረ ስብከቱ የሚገኘው የገዳማት ክፍል ኃላፊ ከዋልድባ እንዳልሻህ ኪዳነ ምሕረት ጋር ተነጋግረው ይህን መረጃ ልከውልናል።
እኛም መረጃውን ሙሉ እንደወረደላችሁ በዚህ ጉዳይ ስለ ቋርፍ በተመለከተ ጉዳይ እሸቱ መለሰ ፈጽሞ የሚመለከተው ጉዳይ አይደለም። ልቅመስ አለ ቀመሰ። በዚህ አጋጣሚ እንደ ማህበራዊ ሚዲያ ተጠቃሚና አንቀሳቃሽ ሰዎች ማህበራዊ ሚዲያ ላይ የሚመጡ አጀንዳዎች አጀንዳ ሆኖ መነጋገሪያ እንዲሆኑ ሳይሆን የተመጣው ጉዳይ እንዳልሻ ኪዳነ ምሕረት ዋልድባ ገዳምን የውሃ የእናቶች ገዳምን መጠጥ ውሃ እንዲደገፉ ስለሆነ ለድጋፉ ሁላችሁም የበኩላችሁ እንድታደርጉ በዚህ አጋጣሚ እንጠይቃቸዋለን። ከዛ ውጭ ለሚነሱ አጀንዳዎች ግን እንደውም የገዳሚያን አባቶች ከናንተ በላይ ሁላችንም ኦርቶዶክሳውያን በዚህ ጊዜ ምላሽ ልንሰጥ ይገባል። በተለይ በራሳችሁ ገጽ ማህበራዊ ትስስር ገጽ ላላችሁ ፌስቡክ ያላችሁ፣ ትዊተር ያላችሁ፣ ቲክቶክ ያላችሁና ዩቲዩብ የምታንቀሳቅሱ ኦርቶዶክሳውያን የሆናችሁ እንዳጀመጣችሁ ነው። አባቶቻችን እንግዲህ የራሳቸው መልስ መልሰዋል። ይህ መልሳቸው እጅግ በጣም በቂ ነው ብዬ አስባለሁ። ወደ ቀጣይኛው ቪዲዮ እናልፋለን። ሌላ አንድ ተጨማሪ ጥያቄ ልጠይቅልህ። ስለ ቪዲዮ ሜንሊ የኔ ቪዲዮ እያወራ የነበረው ስለታገቱ ሰዎች ነው። አንድ ሀፕን ስላደረገ ኢንሲደንት ነው። ስለነዛ ሰዎች ቪዲዮ ሰርታል? እንዴት? ለምሳሌ ዜናውን ሰምታላ? መታገታቸውን አልሰማህም ነበር? በሚያሳዝን ሁኔታ አልሰማሁም። ብዙም ኢትዮጵያ ፖለቲካ እንትን ላይ ኢንተረስቱም ፍላጎትም የለኝም። ፖለቲካ ብለን አይደለም ዲፋይን የምናደርገው። ይሄ ግን ፖለቲካ ፓርቲም አይደለም እንትንም አካል አይደለም። ሽፍቶች ናቸው። ሽፍቶች ሰዎች ላይ ጉዳት እያደረሱ ነው እና ፖለቲካ አይደለም። ሌቭል የምናደርገው በፖለቲካ ሌቭል ስላልሆነ ማለት ነው። ግን አልሰማህም ነበር ዜናውን? ዜናውን ጭራሽ አልሰማሁም። ከአንተን የሰማሁት የመጀመሪያ ራሱ። ከኔ ከሰማህ እንዴት አላስደነግጠህም? ማለት አሁን ለምሳሌ ቅድም ምን ብላ ሰዎች ሲጠቁ ሲነኩ እደነግጣለሁ ብለሃል አይደለ? እና ሌላ መልስ እሰጣለሁ ብለሃል። እና ከሁለቱ እንዴት የቲክቶከሮቹ ከበደብህ? አሁን ለምሳሌ አንድ መኪና ሙሉ ታግቷል የሚለው ዜና እና በጣም በህይወትና በሞት ከዛ ደግሞ ምስክር ነኝ ሰው ተገሎ አይቻለሁ የሚል የሆነ ሰው እየመሰከረ አለ። ከዛ በኋላ ደግሞ የሆኑ ሰዎች ቲክቶከሮች ሂስ አንተ እንደሰጠኝ ሂስ እየተሰጡን ትንሽ እኔ አግሬሲቭ ነው ጠንከር ያለ ነው እና እንደዛ ሲል ለምንድን እንትኑ እንዴት ይሄኛው መዘነብክ? የቲክቶከሮቹ ከታገቱት ሰዎች ተቆራርጠዋል። ልድገመው እንትኑን ጥያቄ ምን መሰለክ? ዜናውን ትንሽ ተቆራርጧል። ግን አይ ቲንክ ያልከው ለምን በቃ ሰምቼዋለሁ። ተቆራርጧል ግን ሰምቼዋለሁ። ምን መሰለህ ዮኒሻ፣ እሱ ገኖብኝ ወይም ደግሞ ይሄኛውን እንትን ብዬ ሳይሆን ኢትዮጵያ ውስጥ ከቀን ወደ ቀን እኚህ ጉዳዮች የህይወታችን አንዱ አካል ሆኗል። ሜይ ቢ አንተ ከሩቅ ነው ለማለት ሊያስቸግር ይችላል። ግን እኔ ፐርሰናሊ በዙሪያዬ የማውቀው ሁሌ የሚያጋጥመኝ ነገር ነው። በሚያሳዝን ሁኔታ ማለት ነው። እና እንደዚህ ብዬ ስፔሲፊክሊ መናገር ባልፈልግም ወይም ደግሞ ወደዛ አውድ መግባት ባልፈልግም ይሄ የሽፍቶች በህዝብ መታገት የዱርዮ መብዛት ምኑ ከቀን ወደ ቀን እየበዛ የመጣ ያለ ነገር ነው ኢትዮጵያ ውስጥ። እና እንደ አንድ ዜጋ ያስደነግጠኛል። ሳያስደነግጠኝ ወይ ደግሞ ሳይጨንቀኝ ወይ ግድ ሳይሰጠኝ ቀርቶ ሳይሆን ማን እንዳገተ፣ አጋቹ ማን እንደሆነ፣ ማን እንደታገተ፣ እውነት ይሁን ውሸት ራሱ ፐርሰናሊ መረጃው የምናገኝበት ሁኔታዎች መንገዶች የሉም። በየቀኑ እንደዚህ መረጃዎች ይወጣሉ። የትኛው እውነት የትኛው ውሸት እንደሆነ አይታወቅም። ግን ይህን ስል ግን በየቀኑ እኔ ራሱ ፐርሰናሊ የማውቀው በየቀኑ ሰዎች ይታገታሉ፣ እንትን ይላሉ። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም። ይሄ መረጃውን እንደ እውነት ለመቀበል እና ወጥቶ ለማውራት በውስጤ ላምን እችላለሁ። እውነት ነው ይሄ ነገር ያሳዝናል ልል እችላለሁ። ግን ወጥቼ ለማውራት አያስደፈረኝም ያሉት መረጃዎች፣ ብዙ ጊዜ የሚወጡት መረጃዎች። ለዛ ነው እና ለዛ ነው የቲክቶከሮቹ እንጂ ላላዝንም አልችልም። ፐርሰናሊ ያጋጠሙኝ ነገሮች ስላሉ ላላዝንም አልችልም። ይበቃል። እስካሁን ብዙ ዋጋ አስከፍላችሁናል። እናንተም ብዙ ዋጋ አስከፍላችኋል። ለረከሰ ዓላማ ለጠላት ተልኮ ህይወታችሁን አትገብሩ። የአማራው ህዝብ ኮዝ፣ የአማራው ህዝብ መከራ፣ የአማራው ህዝብ ሰቆቃ መሰማት ያለበት ቤት ሁሉ እየሄዳችሁ በር ያንኳኳችሁ ንገሩ። አግዙ፣ በምችሉት ሁሉ አግዙ። ሚናችሁን ግን ወቁ። እያንዳንዱ አማራ በየቀኑ ሞራሉን ማደስ፣ በየቀኑ በቁርጠኛ መሆን፣ በየቀኑ መበርታት፣
በየቀኑ ለትንቅንቅ ራሱን ማዘጋጀት መቻል ይኖርበታል። ፋይት ማድረግ እንግዲህ እንደተመለከታችሁ ነው። በዚህ ጉዳይ ላይ ምንም አይነትና አስተያየት ሀሳብ አንሰጥም። የእናንተን ሀሳብና አስተያየት ኮሜንት ቦክስ ላይ ታሰፍሩልናላችሁ ማለት ነው። ለዛሬው በዚህ ቀን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ይሄንን ቪዲዮ እስከ መጨረሻው እንደተከታተላችሁት አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።